ዛሬ ደግሞ በአረብ ሀገር ለምትኖሩ ዋትሳፕ ከአረባችሁ ጋር ወይም ከመዳማችሁ ጋር ተጣልታችሁ ዋትሳፓችሁ እናንተ በማታውቁት መንገድ የእናንተ ሎኬሽን እንዳይላክ ልትዘጋው ትችላለች። ስለዚህ መፍትሄው ደግሞ ላሳያችሁ። አሊያም ደግሞ የእናንተ ዋትሳፕ እንዳትጠቀሙ አድርጋ ዋትሳፕም እንዳታወርዱ አድርጋ ልትቆልፍባችሁ ትችላለች። ግን መፍትሄው ሌላ መፍትሄ አለና ላሳያችሁ ይጠቅማችኋል። ይህንን ቪዲዮ ምናልባት ሀሳብ ለማያውቁ እህት ወንድሞቻችን ተቸገረው በጭንቀት በግዴታ እየሰሩ ለሚኖሩ ይጠቅማል ብዬ ነው የሰራሁት ይህንን ቪዲዮ እና ለሁሉም እንዲደርስ ሼር አድርጎት ማለት ነው። ስለዚህ ማዳማችሁ ለእናንተ ዋትሳፕ እንዳይሰራ እንዳትጠቀሙበት ሌላ ሰው ሎኬሽን ልካችሁ እንዳትሄዱ ሁል ጊዜ በቃ በእሷ ቁጥጥር ሆናችሁ እንድትኖሩ ስለሚፈልጉ አረቦች እናንተ ዋትሳፑ አይሰራ ቢል ማስተካከል ትችላላችሁ ማለት ነው። እንዴት ነው ማስተካከል እንደምትችሉ ላሳያችሁ። ቀጥታ ወደ ዋትሳፕ ትገባላችሁ። ዋትሳፕ ካልከፈተች ወይም ዋትሳፕ እንዳትጠቀሙ ካደረገችው ሴቲንግ ላይ ትገባላችሁ። ሴቲንግ የሌለው ሰው አለ እዚህ ጋር ሴቲንግ መቼም የሌለው ሰው የለም። ይሄንን ሴቲንግ ትነኩትና ከዛ እንደዚህ ይመጣላችኋል። እንደዚህ ከመጣ በኋላ ጎግል የሚል አለ ይታያችኋል። ጎግል ትንኩታላችሁ። ከዛ ጎግል ሲመጣ ትንሽ ከፍ ታደርጉታላችሁ። ጎግል ኦል ሰርቪስ የሚል አለ እዚህ ጋር ይታያችኋል። ይሄን ስትነኩት ወደ ታች ትሄዳላችሁ። እንደዚህ አድርጋችሁ ትንሽ ቪዲዮ እንዳይረዝምባችሁ አጠራጠር ላድርገው ማለት ነው። ስለዚህ እዚህ ጋር ሎኬሽን አክሰስ የሚል አለ እዚህ ጋር ታያችኋል። እሱን ትነኩታላችሁ። ይህንን ኦን መሆን አለበት ማለት ነው በጎግል ማለት ነው። ከዛ ፐርሰናል ሸርኒንግ ዳታ የሚል አለ እሱ አያስፈልግም። ከዛ ወደ ታች እንሄዳለን። ተከታተሉኝ እስከ መጨረሻ መከታተላችሁ አትርሱ። ከዛ ወደ ታች ትወርዱና ኦኬ እዚህ ጋር አለ ይታያችኋል ብዬ አስባለሁ። ይታያችኋል። ይሄንን ኦን ማድረግ አለባችሁ። ይሄንን ፊንድ አፕ የሚል አለው ዲቪቲው ሎኬሽን የሚለውን ኦን ማድረግ አለባችሁ ማለት ነው። ይሄንን ኦን ማድረግ አለባችሁ። ከዛ ወደ ታች ትሄዳላችሁ። እንደዚህ እያደረጋችሁ ላይኛውም ትነኩታላችሁ። ይሄን ትፈልጋላችሁ። ይሄም ኦን ማድረግ አለባችሁ ማለት ነው። ስለዚህ ይሄንን ኦን ማድረጋችሁ አትርሱ። ከዛ በዛ እንሄድና በዚህ እንደዚህ ካርገን ከጨረስን በኋላ ይሄንን ኦን ማድረግ አለባችሁ። እስከ መጨረሻ ተከታተሉ። ይሄንን ኦን ማድረግ አለባችሁ ማለት ነው። ይሄን ኦን አድርጉት። እኔ ኦን ማድረግ ስለማልፈልግ ነው እንጂ እናንተ ግን ኦን ማድረግ አለባችሁ አረብ ሀገር ለምትኖሩ ማለት ነው። እዛ ፐርሰናል ሼሪንግ ዳታ የሚል አለ። ይሄ ምንም አይጠቅማችሁም፣ ባትራችሁ እንዳይጨርስ ነው። ይህን መዘጋት አለበት። ኦኬ አድቫንስ የሚል አለ እዚህ ላይ አድቫንስ የሚል አለ እንፈልጋለን። ከነዚህ መካከል አንዱ ይሄንም ኦን ማድረግ አለባችሁ እናንተ። ሶስት አለ ግን ባትሪ ጨርሳል። ነገር ግን ለእናንተ ይጠቅማል። በዛ ችግር ውስጥ ካላችሁ እናንተ በዚህ መልኩ ይሄንን ካስተካከላችሁ በኋላ ምንድነው ማድረግ ያለባችሁ? እንዴት መላክ እንችላለን? ሎኬሽን በዋትሳፕ ከዘጋችሁ ዋትሳፕ እናንተ እንዳትጠቀሙ ካደረገችው አረብ ወይ ሴት ልትሆን ትችላለች። በተለይ እዚህ ጋር እንደዛ አይነት ችግር ለሴቶች ስለሚደርስ ከዛ ጉግል ማፕ እንሄዳለን። እዚህ ክሮም ላይ እዚህ ላይ አሁን ለምሳሌ ፊንድ ማንድ ብዬ ልጻፍ። ፊንድ ማይ ፓውን የሚል አለ። እንደዚህ መጥቶ ሰርች ታደርጉታላችሁ። እንደዚህ ሲመጣ እዚህ ላይ ይታያችኋል። እስከ መጨረሻ ተከታተሉት። ይህን ፊንድ ማይ ፓውን የሚል አለ። እሱን ትነኩታላችሁ።
እንደዚህ ስመጣ አሁን የኔ ሞባይል ይሄን ነው ማለት ነው። ጋላክሲ ኤ 17 ይላል። ይሄንን ስነካው ምን እንደሚሆን አሳያችሁ። ስለዚህ እንደዚህ መጣ። ስለዚህ እንደዚህ ያለ ማለት ነው። ግን ይሄንን የሚሰራው እንዴት መሰላችሁ? ፓስወርዳችሁ የኢሜኤል ፓስወርዱ ለዛኛ ሰውዬ መስጠት አለባችሁ። ከዛ ቤት ለሚያወጣችሁ ሰውዬ ማለት ነው። ከዛ ይሄንን ኦን ታደርጉታላችሁ። እናንተ ሁል ጊዜ ሎኬሽናችሁ ላይ ማለት ነው ከላይ ያለው ሎኬሽን ይሄንን ሁል ጊዜ ኦን መሆን አለበት። ዳታ እና ሎኬሽን ያስፈልጋቸዋል፣ ኦን መሆን አለበት። ስለዚህ ይሄን ኦን ከሆነ እኔ እንደዛ አድርጌ ሊሄድ ይችላሉ ማለት ነው። እንዴት ነው መሄድ የሚችለው? ስነካው ይሄንን እንደዚህ ስነካው ኦን ሆኗል። ለምሳሌ ኦን ሆኗል። በራሴ ስለሆነ በሌላ ሲሆን ግን ገብቼ መሄድ ይችላሉ ማለት ነው። በዚህ መልኩ አጠቃቀሙ ይሄንን ስትነኩት ሰውየው ወዳለበት ቦታ ይወስዳችኋል ማለት ነው። ሰውየው ወዳለበት ቦታ ይወስዳችኋል። ይህንን በጣም ጠቃሚ ነው ብዬ ስላሰብኩት ነው። እናንተ ተጠቀሙበት። በዛ መልኩ ያሳያችኋል ማለት ነው። እኔ በአንድ ሞባይል ስለሆነ ነው። በሌላ ሞባይል ከሆነ ግን ለምሳሌ በሌላ ሞባይል ከሆነ ይሄ ሳምሰንግ ኤ17 የሚል አለ። ለምሳሌ ይሄን እንካውና አሁን ሮሞቭ የለም ኦንላይን ስላልገባ ነው። ኦንላይን ሲገባ ያሳየኛል። ቀጥታ ያለበት ቦታ መግባት ይችላሉ ማለት ነው። መሄድ ይችላሉ። እንዴት እንደሆነ ያሳያችኋሉ ማለት ነው። ለምሳሌ የጓደኛ ያለና በጓደኛዬ ኢሜኤል እኔ ገብቼ የት እንዳለ ማየት ይችላሉ። ታሳያችሁ ትንሽ ቪዲዮ ላይ እናድርገውና ኦኬ አሁን መጥቻለሁ እና የጓደኛዬ እንትን ኢሜል አስገብቼ የት እንዳለ ለማየት አሳያችኋለሁ ማለት ነው። ስለዚህ ኢሜሉ ፓስወርዱ ስለሰጠኝ ነው። እኔ ለሚያወጣችሁ ሰው ፓስወርድ ኢሜል መስጠት አለባችሁ። ከዛ ደግሞ ዳታችንና ሎኬሽናችሁ ኦን ማድረግ አለባችሁ ማለት ነው። ኦኬ አሁን እዚህ ጋር እንገባለን። እሺ ታያችኋል። እዚህ ላይ እንገባለን ማለት ነው። እዛ ጋር ከገባን እንደዚህ በዚህ መልኩ ሊመጣልናል። ትንሽ እንጠብቀዋለን። እንደዚህ ይመጣል። አሁን እዚህ ጋር እሺ ጋላክሲ ኤ17 የሚል አለ። እሱን ነካዋለሁ። እሱን ስነካው የት እንዳለ ያሳየኛል ማለት ነው። እንግዲህ የት እንዳለ ያሳየኛል። እየፈለገ ነው ያለው። አሁን እዚህ ጋር ቦታ ነው ያለው እያለኝ ነው። አሁን እነካዋለሁ። እዚህ ጋር ቦታ አለ እያለኝ ነው ሰውዬው ልጅየው ማለት ነው። ኦኬ አያችሁት? በዚህ መልኩ እያሳየኝ ነው ያለው። ስለዚህ አሁን ልጅየው ባትሩ ምናምን ስንት እንዳለው ማየት እንችላለን። ይታያችኋል። 46 አለው። ከዛ ዋይፋይ እየተጠቀመ ነው ያለው። የኔ ባትር ግን እዚህ ጋር ነው ያለው። ይታያችኋል። 84 አለው ማለት ነው። የሱ 46 ነው ያለው። ስለዚህ እንደዚህ ከደረግን በኋላ እንዴት ነው መሄድ የምንችለው ወደ ልጁ የሚለውን ላሳያችሁ ማለት ነው። አሁን ስንነካው ትንሽ እንጠብቀዋለን። ኦኬ እንደዚህ ከመጣልን በኋላ ማለት ነው የት ነው የምንገባው? እዚህ ጋር እንሄዳለን ማለት ነው። እሺ ያሳያችሁ ታያችኋል። እዚህ ጋር ጎት ሬቪስት የሚል አለ። እዚህ ጋር እሱን ስትነኩት ቀጥታ ወደ ሰውየው ይወስዳችኋል። እንነካዋለን። አያችሁት? ምንም ሎኬሽን መላክ ሳይጠበቅባችሁ ከዛ ይሄንን ስታርት እንለዋለን ማለት ነው። ታያችኋል። ስታርት ስናደርገው ለምሳሌ አያችሁት ቅርብ ነው ያለ ነው፣ ግን በዚህ መልኩ መሄድ እንችላለን። በእግርህ ነው ምናምን እያለኝ ነው። ለምሳሌ አውል በለው ዝም ብዬ በእግሬ አውለዋለሁ። ስለዚህ እዛ አካባቢ ነው ያለ ነው። ሁለታችን 1 ሚሊ እንትን ሳንቲም ነው የተራራቀ ነው እንጂ አንድ ቦታ ነው ያለ ነው። በዚህ መልኩ ያሳያችኋል። እኔ ያለሁበት እሱ ያለበት ቦታ እያሳየን ነው ማለት ነው። ስለዚህ አብረን እንዳለን ነው እያሳየ ያለው። ስለዚህ ለምሳሌ እዛ ከደረሳችሁ በኋላ
ምናልባች ስልኩ ከጠፋባችሁ ወይ ደግሞ እንዲጮህ የሱ ስልክ እንዲጮህ ከፈለጋችሁ ደግሞ እንዴት እንደምታደርጉ ላሳያችሁ ማለት ነው። ኦኬ ወደ ኋላ እንመለስ። አሁንም እንዲጮህ ከፈለግን ለምሳሌ አሁን እዚህ ጋር አለ። ይህንን ይታያቸዋል። ፕላይ ሴንድ የሚል ነካዋለሁ። ለምሳሌ አሁን ስነካው የእሱ ጓደኛ እዛ አለ ከጠገቤ አያችሁ፣ ይጮሃል ማለት ነው። አሁን የእሱ ጓደኛዬ ይጮሃል፣ እየጮሁ ነው፣ እየሰማችሁት ነው። አሁን እንግዲህ ላጠፋው ነው፣ ስቶፕ ላደርገው ነው፣ ይጠፋል። እኔ አጠፋዋለሁ። አያችሁት? ጠፋ ማለት ነው። ስለዚህ የት አካባቢ እንዳለ ራሱ ከጠገቤ መኖሩና አለመኖሩ በዚህ ቼክ ማድረግ ይችላሉ ማለት ነው ጓደኞች። ስለዚህ ለእናንተ ግን ልኮሽን ለመላክ አይጠበቅባቸው። ለዛኛው ሰውዬ ለሚያወጣችሁ ሰውዬ ፓስወርዱ የኢሜይል ፓስወርዳችሁ እና ኢሜይሉ ትክክለኛ ኢሜይላችሁ እና ፓስወርዱ መስጠት አለባችሁ ለሚያወጣችሁ ሰውዬ። ስለዚህ ከእናንተ በዋትሳፕ ልኮሽን መላክ አይጠበቅባችሁ። ምን ማድረግ አለባችሁ? በቃ ዳታችሁና እቺ ዳታ ያሳያችሁ። ኦኬ ዳታ ማለት ነው። እዚች ዳታ ልኮሽን ይህንን ማለት ነው። ይህንን ኦን ማድረግ አለባችሁ። ከዛ ዳታ ወይም ዋይፋይ ሊኖራችሁ ይገባል። ከሁለቱ አንዱ ማለት ነው። ከዛ በዚህ መልኩ ሄዳችሁ ከዛ ያላችሁበት ችግር ቦታ መውጣት ትችላላችሁ ማለት ነው። በዚህ መልኩ ማውጣት ማስተካከል ትችላላችሁ። ግን ሰውየው ወደ እናንተ ሲመጣ ልኮሽናችሁና ዳታችሁ ማጥፋት የለባችሁ። ካጠፋችሁት በቃ ዳይሬክት ስለሚመጣ እሱም መንገድ ላይ ሊቆም ይችላል ማለት ነው። ልኮሽናችሁም ኦን መሆን አለበት። ኦን አድርጋችሁ ነው የምትጠሩት እንጂ ከዛ አሪባዋ አሁን ገብታ ወዴት ነው የምትገባው? ለምሳሌ ወደ ዋትሳፕ ነው የምትገባው። ዋትሳፕ ብትገባ ልኮሽን የተላከ አታገኝም እሷ